እዘረጋለሁ እያልኩት እኮ ነው የፈለጉትን። ምንድነው የተበላሸበት ጋሼ? ምን ያልተበላሻለ ልጄ? ሙሉ እንድታስተካክልልኝ ነበር። አስተካክላለሁ የፈለጉትን ነው የመሰራሉትን ያውቁም። ይኸውልህ ቤት ገብተው ኮፍያዎትን ሲያወልቁ ቲቪ ይበራል። እስካርፕ ሲፈቱ ኢቲቪ ያደርጓል። አንድ የሸሚዝ ቁልፍ ሲፈቱ ይሳት ነው የሚያደርገው ጋሼ። እንደዛ ከሆነ የሚገርም ነው። እሱ አይገርምም ጋሼ። ይኸውልህ ሊተኙ መኝታ ቤት ገብተው የመኝታ ቤቱን መብራት ሲያጠፉ ፍሪዮት ነው የሚወልቁ ጋሼ። ተው ልጄ እርቃኔንማ አደባባይ አታውጣኝ። ምጣዴም እኮ ተበላሽቷል። ትሰራልኛለህ? እሰራለሁ። እንደውም ሰርቼልዎት ማለት ነው። ባለቤቱ እንጀራ ጋግረው እንደጨረሱ ምጣዱ ሲገለብጡት የሸክላ ሙዚቃ ማለት ነው የነጠለየን እየሰማች ወጧን ትሰራለች። እንደውም ኧረ እኔ በፓወር ባንክ የሚሰራ ምጣድ አልሰራለሁትም እንዴ። ስቶቤም ግን እኮ ተበላሽቷል። ችግር የለውም። ስቶቭ የሽቦ ችግር ነው የሚሆነው። በእቃ ሽቦ ቀይርልዎታለሁ። ወጥ ሰርተው ወጡ ተበልቶ እንዳለቀ ድስቱን ወስዶ ስቶቭ ላይ ማስቀመጥ ነው። በራሱ ያጥቧል የእቃ ሽቦ ስለሆነ። እንደዛ ካረከልኝ እሰማለሁ በእውነቱ። ጋሼ እንደ ምርቃት ደግሞ ማለት ነው አቤቶት ፎቶ ካለ የኪችኑን በር ሲከፍቱት የእርሶ ፎቶ፣ ሲዘጉት የባለቤቶት፣ ሲቆልፉት የልጆት፣ ከሰበሩት የኔን ያሳያል ጋሼ። ቀልደኛ ነው እባክህ። ቀልድ ነው ብሎ ነው ጋሼ። እኔ እኮ ወጥ የሚያሞቅ ፍሪጅ ሰርቻለሁ። በፉጨት የተሰራው መፍጫ የቡና መፍጫ እንግዲህ የኔ ነው ጋሼ። በቅርቡ ደግሞ በዝዳብ የሚሰራ ሶላር እሰራለሁ ብዬ አስባለሁ ጋሼ። ደግሞ ጸጉር ሲያደርግ ጋሼ ምንድነው ይዞታል እንዴ? ብሎ ጸጉር እኮ አይደል እንዳይዞት ብዬ ነው ጋሼ። ይሄ ባለሙያ የሆኑ ሰዎችን በሙሉ ወኪል የምሰጠው አስተያየት ስለሆነ ባለሙያ የሆናችሁ ሰዎች የምትጨምሩት ነገር ካለ ኮሜንት ላይ ነውና ጨምሩበት። እኛ ቪዲዮ ስንሰራ ሰዎች እንደዚህ አይነት ኮሜንት ትጽፋላችሁ። ዋጋ ለምንድነው የማትናገሩት? ዋጋ ለምንድነው የማትጽፉት? ዋጋ ማንጽፍበት ምክንያት ባለሙያ ስንሆን፣ ለምሳሌ ይሄንን መነጽር አስተዋወቅኩት መጥቼ ባለሙያ ነኝ። ይኸውላችሁ ገዝቼ አምጥቼ አይደለም ለእናንተ የምሸጥላችሁ፣ እኔ ባለሙያ ነኝ። ይሄንን መነጽር ለእናንተ አምጥቼ ሳስተዋውቅላችሁ እዚች ጋር ጎማ አለች። እቺን ጎማ 100 ብር ነው የምገዛት። ግላሱን 100 ብር ነው የምገዛው። እቺኛዋን 100 ብር ነው የምገዛት፣ እዚች ጋር አፍንጫ የምትይዘዋል። ስለዚህ አጠቃላይ ወጪ እንደገና ብረት አለ እዚህ ጋር የብረቱ ፍሬም፣ እሱንም 100 ብር ነው የምገዛው። አጠቃላይ ወጪ 400 ብር ይሆናል። ከዛ ለእናንተ መጥቼ 600 ብር ሸጥላችኋለሁ። የዚህን ዋጋ እያስተዋወቅኩኝ ዋጋው 600 ብር ነው ብዬ ስላችሁ 20 ሰው ቢያዘኝ ልገዛ ሲሄድ ይሄኛው 200 ብር፣ ይሄም 200 ብር፣ ይሄም 200 ብር፣ ይሄም 200 ብር ይገባል። አጠቃላይ 800 ብር ወጪ ይሆናል ማለት ነው። እኔ 600 ብር ብዬ የጻፍኩት እቃ ወጪው 800 ብር ይሆናል። ከዛ ለእናንተ እንደገና ዋጋ ሲጨምር 1000 ብር ስላችሁ 600 ብር የጻፍኩትን ነው የምነግራችሁ። 600 ብር የጻፍኩትን እቃ 1000 ብር ነው ዋጋው ብዬ ስላችሁ ብዙ ሰው ቅር ይሰኛል። ለምን የተጻፈው ዋጋና የምትናገሩት ዋጋ ለምንድን ነው አንድ የማይሆነው ደግሞ የሚባል ኮምፕሌን ይመጣል። በምትኩ ሾሩም ቢሆን ይሄ መነጽር 10 አለኝ ብዛት ዋጋ ወጪ ያወጣውበት 400 ብር ነው ጽፍላችኋለሁ 600 ብር ብዬ 10 አለኝ ብዛት። ለምሳሌ እንደ ምሳሌ ዋጋ ለምንድን ነው የማትናገሩት ለምትሉ እቺን ዕጣን ማጠሻ የሆነ ጊዜ አስተዋውቂያታለሁ 1000 ብር ነው የምሸጣት አልኳችሁ። ለምን? ይሄንን በብዛት ሰርተናል አለ እጃችን ላይ። ስለዚህ ከ1000 ብር የሚጨምርበት የሚቀንስበት ምክንያት የለም። ያ እነዛ በብዛት የሰራናቸው ሲያልቁ ዋጋ ልንጨምር እንችላለን። ይሄ ደግሞ እስኪያልቅ ወር ምናምን ሊፈጅ ይችላል። በራሳችን ኃላፊነትና ወስደን ማለት ነው። እቃው በብዛት ስላለ እቺ አንድ ብቻ ከሆነ የምሸጠው ግን ለአንዷ እንትን አልላችሁ መጥቼ ዋጋ አልነግራችሁ። የሚፈልግ ሰው ሲያዘኝ ዋጋ ቼክ ታደርጋላችሁ፣ ጨምሯል አልጨመረም፣ ከዛ እንናገራለን ነው።